ባለፈው ሳምንት ቶርቤ ደርቤ ያለፈው ሳምንት ሰገሌ ዋቀዮ ራጂ ሕዝቅኤል ኬሳ የእግዚአብሔርን ቃል ከሕዝቅኤል በቆና አፉርተሚ ቶርበ ራጃል ቀብኔ ምዕራፍ 47 ጀምረን ኬሱማ ዱቢወን ኢጆ ሰዲረት በተለይም 3 አንኳር የሆኑ ሐሳቦች ጎዶ ቁልቁሉማ ቤተ መቅደስ መነ ቁልቁሉማ ቤተ መቅደስ አከስማስ ጅሬኛ ነማ ኬሰቲ በሰው ሕይወት ውስጥ ያ ቢሻን ጅሬኛ ከንጀሩ የሚፈሰው የሕይወት ውሃ የሚለውን ኢዛን ከነ አመተቆ ተጥቁነ ኢላሌራ እነኚህ በከፊል አይተን ነበረ። ኬሱማ ራጂ ሕዝቅኤል ከነ ኬሰቲ ከንከኤ በተለይም በሕዝቅኤል ዋይ መነ ቁልቁሉማ ራጂ እንዱበቴ ስለ ቤተ መቅደስ የተናገረው ከውሃራ ኬሰቲ ዋቀዮ ጅራታን ከንታሲሱና ጅሩ በአዲስ ኪዳን ውስጥ እግዚአብሔር ሊያደርግ የፈቀደው ቆሮንቶስ ተቆፋ ቆሮንቶስ ሰለመፋ በቆልና ሰለፋ በቆልና ጃፋረ የመጀመሪያው ቆሮንቶስ እና የሁለተኛው ቆሮንቶስ ምዕራፍ 3 እና ምዕራፍ 6 ከሰገሌ ዋቀዮ ለፈካው የእግዚአብሔር ቃል የሚያስቀምጠው ኢሲን ጀሌ ከንዱበቱ እናንተ ብሎ የሚናገረው መነ ቁልቁሉማ ዋቀዮቲ የእግዚአብሔር ቤተ መቅደስ ናቸው። አፉሪ ዋቀዮ ጅራታስ ኢሲን ኬሰ ኒጅራታ ያው የሆነ የእግዚአብሔር መንፈስ እናንተ ውስጥ ይኖራል ጀሌ ተኩመ ዱበቴ ብሎ እንደሚናገረው ራጂ ኤርሚያስ ረትስ በኤርሚያስ ትንቢት ውስጥ ዋቀዮ ከስመሞ ዱገባቲ ከኔራ እግዚአብሔር እንደዚሁ ዱገባቲ ከኔራ ምስክርነትን ሰጥቷል። ኤጋ እንዲኩን የሮታው ይሄ ሲሆን እንግዲህ ዋቀዮ እግዚአብሔር ሕዝቅኤልን ወንተ ዱበቴ ኬሳ ለሕዝቅኤል ከተናገረው መሃል ዱረት ዋቀዮ ወደፊት እግዚአብሔር መኒ ኢኒ ኬሰ ጅራቱ እግዚአብሔር የሚኖርበት ሀርኪነማ ከንቶልች ወዶንተኒ የሰው እጅ የሰራው ሳይሆን ካራ ቀለችው ክርስቶስ ኢየሱስን በኢየሱስ ክርስቶስ መወለድ ፈይፈሙን መዳን ዳሎታ አከከነው ለሰው እንዲሆን ወር ከራሳትን ሞ ፈይን አርገተን በሱ መንገድ ማዳንን ያገኙ መነ ቁልቁሉማ ዋቀዮ አከሳንታን ሰገሌ ዋቀዮ ይሄ ማደሪያ ወይ ደግሞ የእግዚአብሔር መቅደስ እንደሆኑ ይናገራል። መኒ ቁልቁሉማ ዋቀዮ ከነቄሰ ከንጅራቱሞ የእግዚአብሔር መቅደስ የሚኖርበት ደግሞ ቁልፊነ ዋቀዮች በእግዚአብሔር ክብር የእግዚአብሔር ክብር ነው። ሻካይና ሻካይና ይሰጥ ከንጀዱ አፋን ወረ ኢብሮታቲ ሻካይና የሚል የዕብራይስጥ ቋንቋ ነው። ቁልፊነ ዋቀዮ ጉቱማት የእግዚአብሔር ክብር በሙላት ኬሰ ቁመቴ ከንኒ ጅራቱ ውስጥ የሚያርፍ ወይ ደግሞ የሚኖር ተቁሳኑ አገርሲሳ መሆኑን ያሳያል። ዋቀዮን እግዚአብሔር ቁልፊነ ሳጉቱማ ጉቱቲ ከንኒ ከቁሃራ ኬሰቲ ነማ ኬሰ ካኡ ክብሩን ሙሉ በሙሉ በአዲስ ኪዳን ሰው ውስጥ የሚያስቀምጠው የሮሲን ዱፍተኒ መነከነ ጉተን መሌ እናንተ መጣችሁ ይህን ቤት ስትሞሉ እንጂ አዳራሽ ከነፈካት ቆነ ኬሳ ሂንታ ይህንን አዳራሽ ውስጥ አይቀመጥም። ቀሬ ሰነትስ ቆሌው ባተን ያኛው ተራራውን ብትወጡ አንቺ ኬሰስ ዋቀዮ ሂንጅሩ እግዚአብሔር እዛ ውስጥም እዛ ላይ የለም። ዋቀዮ ፊለዶ ወረቴ ከንኒ ካኤ እግዚአብሔር ምርጫ አድርጎ ያስቀመጠው ወንተ ተኮ ሆሌ አንድ ነገር አደረገ። ተራኢን መሳ ኢየሱሲን ወር አመነተኒ በልጁ በኢየሱስ ክርስቶስ ያመኑትን ዱበሃ ፉራት ከሞት ከመንፈሳዊ ሞት ብርመዱ ባሱዳን ነፃ አውጥቷቸው ሬኛ ፈያ አከሳን አርገተን የዳነ ሕይወት እንዲያገኙ አፉሪ ቁልቁሉን ቁልፊኒ ዋቀዮ ሻካይና ጀኑኒ መንፈስ ቅዱስ ሻካይና የሚለውን ዱፌ ኢሳን ኬሰ አከ ጅራቱ መጥቶ እነሱ ውስጥ እንዲኖር ወይ እንዲያርፍ ጅራችሁ ሳቆ ፈድዋን ሞዶንታኔ መኖሩ ብቻ ሳይሆን ደግሞ ቦፍታን ኬኒ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ወንጌለ ዮሐንስ በቆልና ቶርበ ለቆሰ ሶዶሚ ሰዴት ይረ በዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ነምኒ አነቲ አመነቱ ዮጅራቴ በእኔ የሚያምን ቢኖር ያአን ብሻን ጅሬኛ ገራሳ ኬሳቲ ሂንቡልቃ የሕይወት የሆነ ምንጭ ውሃ ከውስጥ ይፈልቃል አለው። ኢሰ ከነሲሞ ከነኒ ዱበቴ ይሄን ደግሞ የተናገረው በረቦዴት ቶካንሞ ዱጌ ጉያ ዱአ ከኡሳቲ ቦዴት ካሴ ከንጅሩ በመጪው ዓመት ወይ ደግሞ ሞቶ ከሞት ከተነሳ በኋላ ባለው ዘመን ውስጥ በረኑት እመጅሩ ከነት የቹና አሁን እኛ እየኖርን ባለንበት ዘመን ውስጥ ወጂ አፉሪ ቁልቁሉን ጅሬኛ ነማ ኬሰቲ ሆጀቱ ተኡሳ መንፈስ ቅዱስ በሰው ሕይወት ውስጥ የሚሰራውን ስራ ሊያሳይ ነው። አፉሪ ቁልቁሉን ገራነማ ኬሳቲ ቡልቁኩን መንፈስ ቅዱስ ከውስጣቸው ወይ ደግሞ ከሰው ሰውነት ሲፈልቅ ያ ቢሻን ጅሬኛ ከንፈኬ ፈሜኩን የሕይወት ውሃ ምንጭ ተብሎ የተመሰለው ራጂ ሕዝቅኤል በቆልና አፉርተሚ ቶርበ ከነ ኬሰቲ በሕዝቅኤል ትንቢት ውስጥ ሆጂ ሆጀቱ ቀባይ የሚሰራው ስራ አለ። ያ አን ቢሻን ጅሬኛ ኩን ኬሰ ሳቲ ዮሙ ቡልቁ የሚፈሰው ወይ የሚፈልቀው ይሄ
የሕይወት ውሃ ከውስጡ ሲፈስ ደንዳ ገደንዳ ሀታ ከማሰከ ከንዳ ሊባ ሀታ ከመንዳ ጀዴ የና አከሲቲ ነበቄሳቲ ያው ይቹ ተቀራራ ከሰው ውስጥ እንደዚህ በልሳንና በኃይል ሲወጣ ካወን ገረገራቲ ነበቄሳቲ yomu ያኡ በተለያየ መንገድ ከሰው ውስጥ ሲወጣ ወንቶተ ጅሬኛ ለማሰነ ቄሳቲ ፈይሱ ቀባየ በሰው ሕይወት ውስጥ የሚያድነው ነገር አለ። አሜን ጀዳ ሰሪ አሜን በሉስ አፉሪ ቁልቁሉ ጀዳሜ መንፈስ ቅዱስ ጅሬኛ ኮ ቄሰት ጀዳ በሕይወቴ ውስጥ አከ ቢሻን ጅሬኛ ከኑት ጀዳ የሕይወትን የሚሰጥ ውሃ ሂያ አጀዳ ይፈልቃል። የናያው ሞጀዳ ሲፈስ ደግሞ ከጅሬኛ ኮቲ አንገዳ ወደ ሕይወቴ ይፈሳል። ጅሬኛ ኮ ቄሰቲ በሕይወቴ ውስጥ ደግሞ ወንተረኮ ቀቡ ሁንዱማ ችግር ያለውን ነገር ሁሉ ወንተ ሱሚ ቀቡ ሁንዱማ መርዝ የሆነውን ሁሉ ፈይሰ ጀዳ ያድናል። አሜን ስኒፋተው አሜን ይሁንላችሁ። ኪሰ ከነደ ኩታ ከነ ቄሰት ዱበተ ጫፈ ይሄ ነው በዚህ ክፍል ውስጥ የምናገረው መጽሐፍ ቅዱስ። እጋ ጎፍታን ኢየሱስ ክርስቶስ እንግዲህ ጌታ ኢየሱስ ክርስቶስ ያ አብሻን ጅርነኛ አይነት ሙዱበቱ የሕይወት ምንጭ የሕይወት ምንጭ ውሃ ብሎ የምናገረው ያኤ ቄሰነቃ ፈሶ ፈሶ የት ነው የሚሄደው? ገረ ከልት ያ አብሻን ወዴት ነው የሚፈሰው? ይሄ የሕይወት ውሃ yomu ያው ቄሰነቃ ሲፈስ ደግሞ ወዴት ነው የሚሄደው? ኢንቲ ቶኮ ፋኒ አንዱ አናፊ ሲንጊዱቲ እኔና እናንተ መካከል አናን ፈየደመ አነ ኬሳ ዮያኤ እኔ ተጠቅሞ ከእኔ ከፈለቀ ወይ ኢሲ ኬሳ ከፈሰሰ ቡርቄ ዮያኤ ከእናንተ ተልቆ ወደ እኔ ከፈሰሰ ጅሬኛ ክርስቲያኖታ ወልወሊ ኢሳኒ ኬሰቲ ወንተ ሚደሙ ፈይሳ በክርስቲያኖች ሕይወት ውስጥ የሚያድነው ነገር አለ። ሂኖጀታ ይሰራል፣ ሂንጅንጂራ ይቀይራል፣ ሂንጌደራ ይቀይራል፣ ዴቢሴቱ ሪስቶር ጎዳ መልሶ ያድሳል። ገለኒ ኢየሱስ ይፋተው ክብር ለኢየሱስ ይሁን። ነም ፈየ ጀዳያ እድናለሁ ብላችሁ ተናገሩ። ሜገበላቲ ነም ፈየ ጀዳትያ እድናለሁ እያላችሁ ተናገሩ። ስምሪቲ ነው ወንዶፋ ወንተ ንዱበት ኩነመ በርሲሰ የወንዱበት ፊደለ ስለቆሱ ወንተ አፉራ ዋቀዩ ናት ሰገሩ ስለታዩ በትክክል አዳምጡ። የሕይወት ነገርን ነው የምናገራችሁ። ተርካንፊ ቶኮ ሂካመ ጫፈ ቁልቁሉ ኬሳቲ ወንተ ደልደጎሩ ይንቀቡ አንድ እርምጃ ከመጽሐፍ ቅዱስ የሚወጣው አንድ ነገር የለኝም። ከናፊ ስምሪቲ ነደግ ይፈታ ስለዚህ በደንብ አድምጡ። አፉረ ዋቀዮ ፉደኔ የእግዚአብሔርን መንፈስ ተቀብለን አፉረ ዋቀዮ ዱጉኔ የእግዚአብሔርን መንፈስ ጠጥተን አፉሪ ቁልቁሉኑ ኬሰ ጅራቴ መንፈስ ቅዱስ በእኛ ውስጥ አድሮ ሆጂ ሆጀቱ ቀበሉ ኬሰ የሚሰራው ስራ አለ በእኛ ውስጥ። ማን ሆጀተ ጋፈ ጀተን ምን ይሰራል ብለን ራሳችን የሮን ስንጠይቀው በከሙ በየትኛውም ጊዜ ወንድ ቁልቁሉማ ኩኒ የእግዚአብሔር መቅደስ አከ ሂንዲ ገብኔ ጎዳ እንዳይፈርስ ያደርጋል። ዋቀዮ እንደሲ ፊለቴ ካሴ እግዚአብሔር ከመረጠ ቀን ጀምሮ ዋንፌተዩ ተይነት ምንም አይነት ሁን ካዮ ሲኒቁ ሂንቀቡ አንተን የመጣል ወይ ደግሞ የማራቅ እቅድ ካዮ የለውም። ሲበሌሱ ሂንቀቡ ዋቀዮ አንተን የማጥፋት ዓላማ የለውም እግዚአብሔር። ካዮ ፊርዲስ ሂንቀቡ ዋቀዮ አንተ ላይ መፍረድ እቅድ የለውም እግዚአብሔር። ቢሻን ያ ቢሻን ጅሬኛ የቀኝ ዱበቱ የሕይወት ውሃ ምንጭ ብሎ የሚናገረው ያ ከንጀልኩን ምንጭ የሚለው ኮንቲኒቲ ዮጋን ወለቲ ፉፊንስ አገርሲሳ የሆነ የሚቀጥል ነገር ነው የሚያሳየው። ገተሙ ከንታነ ተሙሳ መጣል ያልሆነ መሆኑን ከንዲፈምነ ተሙ ኬኛ መጣል ያልሆነ የሮ መሆኑን ሁንዱማ አፉሪ ቁልቁሉኑ ኬሰቲ ደረጋ ከንቀቡ ተሙሳ ሁልጊዜ መንፈስ ቅዱስ በእኛ ውስጥ ስራ ያለው መሆኑን ኑቲ አገርሲሳ ያሳየናል። አፉሪ ቁልቁሉኑ ኬሰ ዮሙ ያኡ መንፈስ ቅዱስ በእኛ ውስጥ ሲፈስ ጎዶ ቁልቁሉማ ጋመነ ቁልቁሉማ ዋቀዮ ፎን ኬሰን ከነገ ዱበቱ ከነ የእግዚአብሔር መቅደስ ስጋችን ብሎ የሚናገረውን ቁልቁሌሳ ያነጻል። ያ ከንጀልኩን ምንጭ የሚለው አወረ ኢምሮታፊን አከጀለ ዱበት የዕብራይስጥ ቋንቋ እንዲህ ብሎ ይናገራል። ሉክ ጀ ፍሉክ የሚል ቋንቋ ነው። የቹኒ ፍሉክ ማለት ቡርቃ ሁንዴንሳ ዋቀዮ ብራቲ ተኤ ምንጩ ከእግዚአብሔር ዘንድ የሆነ ውሃ ቡርቃ ኡልፊነ ዋቀዮ ኦፍ ኬሰቲ ቀበቴ የእግዚአብሔርን ክብር የያዘ ምንጭ ቡርቃ ወንተ ጡራዋ በበዳ ወንተ ማይባለ ሱማቴ ቁልቁሌሱ ደንደሙ ሂቀጅሉ ቀበ መርዛም የሆነ ነገር ቆሻሻ የሆነ ነገርን የሚያነጻ የእግዚአብሔር ምንጭ ውሃ ማለት ነው። ነጌዘሶቾ ሳቲ አፉሪ ዋቀዮ ጀዳ አፉሪ ዋቀዮ የእግዚአብሔር መንፈስ ጅሬኛ ኮ ቁልቁሌሳ ጀዳ ሕይወቴን ያጸዳል፣ ሕይወቴን ፈይሳ ያጸዳል፣ ጀዳ ያድናል፣ ወደ ሕይወቴን ያድናል። ቁልቁሉማ ሳጎዴት ነዳ በጀዳ የእሱን ቤተ መቅደስ አድርጎ ያጸዳል። ሃሌሉያ
ዘይት ይቀድ ወይ ይበታል ቢሻን ጅሬኛ የሕይወት ውሃ ኢቢዳ እሳት ወቢ ቻፓ ጉዴ ሁምና ቢከንከነ ፈካተነት ሞጋፈሜ ኃይል ቻፓና በተለያየ በእነዚህ ተሰይመዋል። ኢሳን ከነ ኬሳ ወተኒፍ ከነዚህ ውስጥ የሆነ ነገርን እንድትረዱ ቢሻን ጅሬኛ ጀኔ ከንኒ ሞጋሴ የሕይወት ውሃ ብሎ የሰየመው ማኒፍ አከተዮ ቤኩዳ ባንዴ ለምን እንደሆነ ካላወቅን ከቁሞ ባጀን ቀበሴረቁ ማራቲ ካሴ ብሉይ ኪዳን ከኦሪት ዘፍጥረት ተነስቶ አፉሪ ዋቀዮ ባየ ወለቲ መቀሌ ከእንዲችሉ ቢሻን ወጀኒን ተውሳ የእግዚአብሔር መንፈስ ተቀማኝቶ ያለው ከውሃ ጋር ነው። አፉሪ ዋቀዮስ ቢሻን ሰራ ደደ መቱሬ የእግዚአብሔር መንፈስም በውሃ ላይ ይሄድ ነበረ ይላል። ኡፌትም ወአፉረ ቁልቁሉ መጥቶ ደግሞ አፋራጆታቲ በነቢያት ቃል በነቢያት ቃል ቢሻን ጅሬኛ ከኑ ጀደዱ የሕይወት ውሃ ሕይወትን የሚሰጥ ውሃ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ዋየዱ አፉረ ቁልቁሉ ተቆ ጀደ የሙዱበቱ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ መምጫ አንድ ብሎ ሲናገር ጅሌ ከኔ ቦተ ይወችላት ማንም የተጠማ ቢኖር ነው ፍቃድ መመኘትን ነው የሚያሳየው። ሐሙና ኤቦቹ ይላል በርባቸ ለሚቀሙ ይወችላት ፍላጎት ያለውና የተጠማ ቢኖር ዱራን ዱርሴት ገረቆት አልፎ መጀመሪያ ወደ እኔ ይምጣ ይላል። ገረቆት ያልፉ የቹን ወደ እኔ ይምጣ ማለት ፈይሳ ዱቡሳ ታስቦቴ አነቲሃ አመነተች የሕይወቱን አዳኝ አድርጎ በእኔ ይመን ማለቱ ነው። ሰበብ ሊሳዩ ምክንያቱ ደግሞ ዮሐንስ ወንጌላዊት የናበረሱ ዮሐንስ ወንጌላዊ ሲጽፍ ገረወረ ፍኖተ ሳሂብ ዱፌ ወደ ዘመዶቹ መጣ፣ ኢሰንሲመኔ እነሱም አልተቀበሉትም። ገሩሞ ጀዳ ግን ወረሰ ስመተኒቲ መቃሳቲ አመነተኒ ለተቀበሉትና በስሙም ላመኑት ኢጆሌ ዋቀዮ አከ ኢሳን ተአኒፍ አቦ ሳኒፍ ከነ የእግዚአብሔር ልጆች ተብለው እንድትጠሩ ስልጣን ሰጣቸው ይላል። አቦ ዱዋ ሳኒፍ ከነኒቲ ስልጣን ብቻ ሰጣቸው አይደለም። አመለዋሙማ እንቀሙ ኢጆሌ ሳከነ ወረ ጎፍታቲ አመነተን ከናፍ ሞሸር ያለውና ያለውን አማን ደግሞ አካፈላቸው። አመሎተ አካፉ ለማን ኑፊሬ ጸባውን ደግሞ በሁለት መንገድ አካፈለ። ባህሪ አመን ባህሪ አመለ ቀበ ዋቀዮ ባህሪ ያለው እግዚአብሔር አመል ዋቀዮ አባ የእግዚአብሔር አብ ባህሪ አመል ዋቀዮ ኢልማ የእግዚአብሔር ወልድ ባህሪ አመል ዋቀዮ አፉረ ቁልቁሉ የእግዚአብሔር መንፈስ ቅዱስ ባህሪ ቶኩማን ሰደን ዋቀዮ ሶስቱ አንድነታቸው ሶስቱ ሥላሴ ከዱፍ ኢብሴ አመለሳኑ ፌቲ ጎፍታ ከኒ ኢየሱስ ክርስቶስ ይላል። የገለጠልን መጥቶ ኢየሱስ ክርስቶስ ነው ባህሪው የእግዚአብሔርን አመኖተ ዋቀዮ ነመት ደደርበኒ ቢሂን ደደርቢነ ጀደመኒ በከለመት ረመኒ ላለው የእግዚአብሔር ባህሪያት በሰው ወደ ሰው የሚተላለፉና የማይተላለፉ ተብለው በሁለት ይካፈላሉ። የሚተላለፉና የማይተላለፉ ተብለው ይገለጻሉ። ደርባ ከንጀሉ ኩን አከ ኢቤ ሚናብረት አከሲን ይላል አፋኒ ሰቀነት ከንፈየደመኒ እና ተቆቆ ሂክኒሳ ገራገሩ ማቀቡ መውረስ የሚል ነገር አለ። መውረስ ካራክተር አመለ ዋቀዮ አትሪቢት መውረስ ዳሉ ከንጀሉ ኬሳት ዋንቀሙ ሰከነፈየደሙ ጀቸከን ኤጋ አመልኒ ዋቀዮ ራቲ ኑሂ ኬሳቲ ከእግዚአብሔር የተካፈለው ወይ ደግሞ እግዚአብሔር ያካፈለን ባህሪ ውስጥ አመለ ጃለለሳ የፍቅር ዋቁ ሙሳ የሆነ ነገር የመፍጠር ነጋሳ ሰላሙን አያነሳ አከስመስ ኬና ሀፉረ ቁልቁሉ ከቁሃራ ኬሰቲ ኡመመ ኬኘ ጀልቀባቲን ሂን አርገነ ከራ ጎፍታ ኢየሱስ ክርስቶስ ኢየሱስ ኑፍላት ከእግዚአብሔር የምንወስደውን የተለያየ ስጦታዎች እግዚአብሔር ሰጠን። በልጁ በኩል ጅርቶ ረሲኒ ጉን አላችሁ፣ በዚህ በኩል ያላችሁ ኡልፊኒ ጎፍታ ዳፋተው ክብር ለኢየሱስ ይሁን። ኬና ሀፉረ ቁልቁሉ ጎፍታ ኢየሱስ ክርስቶስ ኑፍላት የመንፈስ ቅዱስን ስጦታ ኢየሱስ ክርስቶስ ሰጠን። አመለ ዋቀዮ ኑቲን ሂርማን ዶካንሞ አንኮሙኒካብል ዲቫይን አመለ ዋቀዮ ኑቲ ደርቡ ከንደገኝሞ እኛም ማንካፈለውን የእግዚአብሔርን ባህሪ ደግሞ ጂሩ አሉ ሁምነ ሁንደ ደንደውሳ ሁሉም የመቻል አቅም ወይም ደግሞ ኃይል አከስመስሞ ኦምኒ ፓወር ኦምኒ ሴት ዋ ሁንደ ቤኩሳ ሁሉም ማወቅን ኦምኒ ፖተንት ነው ደግሞ ሁምኒሳ ሁምኖተ ሁንዱ መከረራ ነውሳ ከሁሉም ኃይል በላይ የሆነውን ኃይል አመሎተ
ኑፊኒር ከራየስ እነዚህ ባህሪያትን ደግሞ በኢየሱስ በኩል እግዚአብሔር አላካፈለንም። አመኖ በምት ሂርማን ፍረን ከሳቲ ከነመጥቶ ኑኬሰቲ አመኒ አከ ጉደት ወደነ ከሳ እኛ ከተካፈልነው ከእግዚአብሔር ባህሪና ከኛ ውስጥ ደግሞ እንዲያድግ የተፈለገው አንዱ አካታ አፉሪ ቁልቁሉን ጅሬየ ለማን የሰጠው አፉረ ሳራቲ ኑፍ ከኔ መንፈስ ቅዱስ በውስጣችን እንዴት መስራት እንዳለበት ከመንፈሱ ሰጠን ይላል። እጃችሁን አንቀሳቀሱና መንፈስ ቅዱስ ጸጋውን ተካፍያለሁ። የሚያድን ጸጋ፣ የሚቀባ ጸጋ፣ የሚለውጥ ጸጋ ተካፍያለሁ። በጌታ በኢየሱስ ክርስቶስ ይሄ ነገር ይብራላችሁ። እነኚህ ነገሮችን በጌታ በኢየሱስ ክርስቶስ በኩል እግዚአብሔር አካፈለ። የመጀመሪያውን ቆሮንቶስ ምዕራፍ 12 ላይ እናገኛለን። ዕብራውያን 13 ምዕራፍ ቁጥር 3 ምዕራፍ 13 በክርስቶስ በኩል ድርሻ ያለ ሰዎች አደረገ። ከአንዱ መንፈስ ደግሞ እንድንካፈል እንድንጠጣ አደረገን ይላል። ለእግዚአብሔር ክብር ይሁን። እንግዲህ ለምን እግዚአብሔር ይህን ሁሉ አካፈለን? የእግዚአብሔር ጥንቃቄ ከመንፈሱ እንድንካፈል ያደረገን አንዱ የእግዚአብሔር ቤተ መቅደስ የእግዚአብሔር መንፈስ ውስጥ ከሌለ ካልኖረ ካላደረ ሸክላ ሱቄ ከንጨጨቦቹ የሚሰበር ማለት ነው። ጋቲ ከንቀም ምንም ዋጋ የሌለው ዋልመቲ ቆይ ሆነ ምሰጥኑበት አንድ ትንሽ ነገር ሰው ሲናገረው ከንደለሉ የሚያኮርፍ ዋቂ ቆሞ ነው አርገቴ ትንሽ ነገር ደግሞ ሲያገኝ ቦኮክሱ ራሱን ከፍ ከፍ የሚያደርግ ለማኑ ቀርቀረ ገማፊ ገመናን ከቦታችሁ ሁለቱም ጫፍና ጥግ እንዲይዙ ያደርጋል። ራሱን ከፍ ከፍ ሲያደርግ የእግዚአብሔር መንፈስ ደግሞ ቦታ ስለሚያጥ ጸጥ ይላል። ከአቅም በላይ ደግሞ ሲያዝም የእግዚአብሔር መንፈስን ክብር ያጣል። እግዚአብሔር ሆይ ተመስገን ከፍ በል የሚለው ደግሞ ያልፋል። ለሁለቱም ደግሞ ደስተኛ አይደለም። ስለዚህ ሰው የእግዚአብሔርን ቤት መቅደስ ሆኖ እንዲሰራ ከእግዚአብሔር ጋር ደግሞ ሰራተኛ ሆኖ እንዲሰራ የእግዚአብሔር መንፈስ ተሰጥቶታል። አንተ በሕይወት የእግዚአብሔር መንፈስ የተሰጠህ ከእግዚአብሔር ጋር ሰራተኛ ሆነ በመንፈሱ ደግሞ ከእሱ ጋር እንድትጠራ ነው እንጂ በዚህ ምድር ላይ የእጀሬ ሙሉ ወንጌል አባል ብቻ ሆነ ተጽፈ እንድትቀመጥ ከእግዚአብሔር ጋር እንድትሰራና ከእግዚአብሔር ጋር እንድትሰራ በዚህ መንፈስ ይሄ የእግዚአብሔር ቤተ መቅደስ እንዳይፈስ በሰው ውስጥ የሚፈስ መንፈስ በሰው ውስጥ የሚፈስ መንፈስ ይሄ የእግዚአብሔር ቤተ መቅደስ የተሰራበት እንደ ሁኔታው ተስተካክሎ እንዲኖር በእምነት በበረከት በመብዛት ፍሬ በማፍራት በመለወጥ እንዲኖር ሕያው የሆነ እግዚአብሔር መንፈስ ተሰጠን። ሕያው የሆነ የእግዚአብሔር መንፈስ ተሰጠን። ክብር ለኢየሱስ ነው። ቤኩም በርባይሳ ኮንሴፕቹዋል መሆን አለባቸው። ቤኩም ሳም ጉተሙ ሲት ይችላል
በእውቀት መሞላት ያስፈልጋል። እንግዲህ ይሄን ነገር ተናግሮ በሕዝቅኤል ትንቢት ውስጥ ያው የሆነ የሕይወት ውሃ የሚፈሰው የሚሰራው ነገር አለ ብሎ ይናገራል። ሰውየው ብሎ የሚናገረው በዚህ ክፍል በብሉይ ኪዳን ውስጥ መላእክት ያልሆነ ቴዎፌኒ የሚባለው ኢልሙማ ዛቲን ቦፍታ ኢየሱስ ክርስቶስ ፎሎ ዶርፈቲ ከኩሞ ባቄነቲ አከቢፈ ኤርገማ ዋቀዮ ተኤ ከንነቲ ሙልጠተ ከነገርሲሱ በልጅነቱ ኢየሱስ ክርስቶስ ወደ ምድር ሳይመጣ ልጅ ሆኖ የተገለጠበት ወንጌልን እንሰብካለን ለምትሉት ይጠቅማቸዋል። ኢየሱስ ፈኖረት የና ሲንጀላቲ ዱሬ ዋቃቢ ለበየኙ ቢታት በሬ ጋፊነኒ ወረሲን ጋፈተኒ he was in spirit አሁራ ዱሬ ቦፍታን ኢየሱስ ክርስቶስ መንፈስ ነበረ ጌታ ኢየሱስ ክርስቶስ። አሜን ጀዳ እስቲ አሜን በሉ። ኢየሱስ ጀዳሜ ኢየሱስ ከደስስ ወቱሬ ትላንትና መስሎ አረስ ከንጅሩ ዛሬ የሚኖር በረበራኒስ ያው ኢየሱስ መሳና ያው ነው። ያስፈልጋል። ሙስሊሞች እንዲህ አይነት ጥያቄ ጠይቋል። ስለ ኢየሱስ ዋቀባ ዋቀይማ ዋቀፍሮ ቁሉ ሰደን ቶኩማዳን ጅራታ ሰደኑማዳን ከንረመደን ኬኝ ቶኩማዳን ሞቶ ጉዱዋ ደቴ ከንኬኝ ዋቀ ሰዲ ዋቀ ቶኩ ጀቴ ቶኮ ይሙታኒ ኢየሱስ ጋፋ ዱኤ ዋቀ ከናፊ ለፈ ከነ ኤሚት ቡልቻት ለገዲ ጋፊስ ጋፋ ማለት kana deebisu fayyada waan ta'eef dubbadha. Isin mana barumsaa paastor Balaachuu torbanii sabbata barsiisaa dhuftanii barattanii sheettanii asirratti waaqa geessan isin fayyada waan ta'eef እምነት ተቋማት ሲነሱባችሁ መልስ እንድትሰጡ ይረዳችኋል። ነብይ ገረቆት ዱፌ ሰውየው ወደ እኔ መጥቶ ያ ቢሻን ጅሬኛ መነ ቁልቁሉሚቸ ኬሳ ጀላቲ መዱ የሚፈልቀው የሕይወት ውሃ ከመቅደሱ በታች አሳየኝ ይላል። ሰፈሪና እንጀሬዳ ስፈራ ላይ ሁሉ በኩመቶ ቆነ ዘበርሲስ ይላል። 1000 እርምጃ እቲ ደበሪና እንጀሬ ይላል። አምራ ላይ ሰደፋ ብራን ነገ ይላል። ሶስተኛ ጋር አደረሰ። ፓርቲ ነልቂም ፈኔ ይላል። አራተኛ ላይ ማልክ ወደ ወደ ደግሞ መለሰኝ ይላል። አተቆሬና አገርሲስ ይላል። እንዲህ አርባ ሳየኝ ይላል። ነምኒ ኩኒ ይሄ ሰውዬ ቢሻና ከና የሚፈልቀው የሕይወት ውሃ አቲቲ አንጀለው ቀባ ወደሚፈሰው አቅጣጫ አለው። አቲቲ ያው ቀባ ወደሚፈሰው አቅጣጫ አለው። ቢሻና ማመነ ቁልቁሉማ ቄሳቲ መድኩኒ ከቤተ መቅደስ የሚፈልቀው ይሄ ውሃ እንዲበከቡዬ አፉረ ቁልቁሉ ጀኔ አመዱበቻ ጅርኩኒ የመንፈስ ቅዱስ ምትክ ብለን እያወራን ያለ ነው። የማመዱ ሲፈልቅ ለቆተ ከብራት ነቀመከማ የደጅ ወንዝ ላይ ይደባለቀ ወይ ደግሞ ለቆተ ረኮ ቀበን ችግር ያላቸው ወንዝ ቢሻና በረኮ ቀበን ችግር ያላቸው ውሃ ማከንታን መዛማ የሆኑ ወንተለማጀ ሶፍ ኬሳ ከንቀበን ሰውን የሚገሉ ነገር ከውስጣቸው ያዙ። ወንተለማሚኑ ከኖፍ ኬሳ ሰውን የሚገሉ ነገር ከውስጣቸው ያዙ። በይሳንት ነቀሙ ወደ እነሱ ሲቀላቀል ኢንፈይሳ ጀ ያነጻል ወይ ያድናል ያድሳል ይላል። አፉሪ ዋቀዮ ጀ ነኬሰ ያኤስ ጀ ጅሬኛ ኮ ፈይሰ ጀ አሜን ሃሌሉያ ፈይሳና ጀለ ጀላ ያድናል ይለኛል አለ። ቴዎፌኒ ዱፌቱ መጥቶ ኢናሳት ሬ ይናገራል ነበር። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 እና 39 ስታዩ በቀኑ ይላል ኢየሱስ ክርስቶስ መጥቶ የተጠማ ያለ ወደ እኔ ይምጣ አለ። መልእክተኛ ሆኖ በሕዝቅኤል ትንቢት ውስጥ ለሕዝቅኤል የተናገረው ዛሬ የሆነ የሚዳሰስ
ትንቢትን አየ ወይ ደግሞ መገለጥን አየ መናገርን ጀመረ። ይሁላችሁ አለ የተጠማ ካለ ወደ እኔ ይምጣ አለ። ወደ እኔ ይምጣ አለ። በነፃ ውሃ ይጠጣ አለ። በዛን ጊዜ አለ ከጠጣ በኋላ አለ ከተቀበለ በኋላ አለ የሕይወት ምንጭ የሆነ ውሃ ከውስጡ ይፈሳል የሚያድን ነው። የሕይወት ውሃ ነው። ሕይወትን ለሰው ይሰጣል። ይጠጣ ከውስጡ ደግሞ ይፈልቃል። ትንቢት ሆኖ ይፈልቃል። ዝማሬ ይፈልቃል። ድነት ሆኖ ይፈልቃል። መናገር ይሆናል አለ። አሜን አሜን። ኢየሱስ ጎፍታ ኢየሱስ ጌታ ነው። እንዲህ በሉ እስኪ ሕይወት ውሃ ምንጭ አሜን ሃሌሉያ መጥቶ ይጠጣል። ኢየሱስ ከጠጣ በኋላ ደግሞ ከሆዱ ወይም ከውስጡ ይፈልቃል። ሕይወት የሚሰጥ ነው። ነቢዩ የተናገረው በዛ ጊዜ ለነቢዩ ደግሞ ሰው መስለው በትንቢት የተናገረው በይሁዶች ፊት ለፊት ደግሞ ከማርያም ተወልዶ ሥጋ ለብሶ ገለጠ። ካለ በኋላ ሰውዬው እንዲህ አለኝ ይላል። ጨምረህ ለካ ብሎ በክንዱ ለካ ጠጋ አደረገች። እየጨመረ ሄደ። ይሄ ውሃ የደረሰበት ቦታ ሁሉ
ሕይወት ያለ ሁሉ ቶቶቾ ሁንዲኑ የሚንቀሳቀስ ሁሉ ኒጂራታ ሕያው ወይ ደግሞ ይኖራል። ተዱኤ ይጎዳ የሞተውን ነገር ሕይወትን ይዘራል። ጅሬኛ ዱሁንሳ ይሰናበ ሁንዱማ ጅሬኛ ዱሁን ሲሱ ጀንቀባ መቀጠል ያቆመውን ሕይወት ያስቀጥለዋል። ይታይሳ ያድናል። ይኖርቻ ይታደገራ ይቀይራል። ናንጀሌራ አለ አለ ኤመዘገነገሬ ወደ ይሄ ካለ በኋላ ወደ አረቢያ ዞር ብሎ ገላነት ይገና ወደ ወንዙ ወደ ባህሩ ተቀላቀለ። ቢሻኩን ይሄ ውሃ ቢሻኖ ተቀላንቻ ትገሌ ዋናረሱ ቢሻኖ ተቀላንቻ ትገሌ ዋናረሱ ከባህሪ ውሃ ጋር አጅንት ቁርጡሚ ሶላ ባየን ያርገሙ ብዙ አሳዎች ይገኛሉ። ከና ስለዚህ ለሞሚሻን ይገው ውሃ የደረሰ ቦታ ሁንዲኑ ኒጅራት ሁሉም ነገር ይኖራል ወይ ደግሞ ሕያው ይሆናል አለ። በከተሻሊ ይገው ሁንድንቱ ውሃ ወደረሰ ቦታ ሁሉ ቁርጡሚ ለስግራት አሳ የት ነው የሚኖረው? የስግራት ቁርጡሚ ቢሻን ከለግራት እንዴ ውሃ ውስጥ ነው አይደል የምትኖረው? ኢትፉፍቴ አከግራቱ ከሩ ዋንተ ቆጥሽ መርባች ሳይ ጥሎ እንድትኖር አሳ ግን አንድ ነገር ያስፈልጋታል። በጣም እንግዲያው ግን አከባይነተኒ ወኪን አከወሎራኒ እንዲበዙ ግን አከባይነተኒ አንድ ነገር ያስፈልጋቸዋል። ወጥ ተቆሳን በረባችስ ይህ ከመቅደሱ ስር የሚፈሰው ውሃ ኩንሞ ቡሳ ብለ ቁልቁሉማ ኢዶ አርሳ ገላይ ይብርቁ በባህር ውስጥ በውሃ ውስጥ ያለውን ነገር ያበዛል። ወጥ ቢሻንቸ ከሰ ጅሩ ሂምባዲሳ ራወቴ ፈጽሞ በቃ ቢሻን ይገው ሁሉማ ውሃው የደረሰ ቦታ ሁሉ ፈቂነት ታයි መዳን ይሆናል። አሜን ሃሌሉያ አሜን ሃሌሉያ። መቃሎፍታ ኢየሱስ ክርስቶስን ያ ቢሻን ጅራታ ኩን ከሰ ከሰሪ ሶቾ ሀጀልቀባ በጌታ ኢየሱስ ክርስቶስ ስም ይሄ ሕያው የሆነ የውሃ ምንጭ ከውስጣችሁ ይንቀሳቀስ። ጅሬኛፍ ከንስኒፍ ከነብ ለሕይወት የተሰጣችሁ ፈይናፍ ከንስኒፍ ከነብ ለድነት የተሰጣችሁ ወይቻፍ ከንስኒፍ ከነብ ለድል የተሰጣችሁ ታጃጅናፍ ከንስኒፍ ከነብ ለአገልግሎት የተሰጣችሁ ጂቀረቀራቲፍ ከንስኒፍ ከነብ ለተለያየ ስራ የተሰጣችሁ ያ ቢሻን ጅራታ ለቤ ከንጫፈሜ ሕያው የሆነ የውሃ ምንጭ ሁምሪያ ቡረ ቁልቁሉ ይስቄ ሰዲው በቃ ኢየሱስ ይሶሶቾ ሀጀልቀቦቤ ቅዱስ ኃይል በውስጣችሁ ይንቀሳቀስ። አሜን ሽኒፋሶቾ ይንቀሳቀስ። ግን ገሩ ጀበላዴ እየጨመረ ሄደ ይላል። ጀበላዴ እየጨመረ ሄደ ይላል። ሰበብሳ ምክንያቱም ደግሞ ደግሞ ተከለ ውድማ ፈይሱ ቀበ ሁሉ ወንዞችን መፈወስ ስላለበት የደሩ ቀበዋንቱ ሜዳፊ መቀየር ስላለበት ወር ቁርጡሚ ቀበን አሳ አጥማጆቹ ቀርቀረሳረ ኒጃጁ ጫፉ ላይ ይቆማሉ። ኢንጌሊዳ ሀማ ኤጋላማይቲ ከእንጌሊላ እስከ እገለባል ኢዶ ኢቲ ኪዮ ድሪርሰኒ ወጥመዳቸውን የሚዘረጉበት ኦርፈተኒዳ መዘርጊያ ይኖራቸዋል። ቁርጡሚ ኒሳሞ አሳው ደግሞ አከ ቁርጡሚ ገላነ ጉዲቻ ከትልቅ ባህር ውስጥ እንደተገኘ ኦሲሳ ሶናን ፓይኬዳይ በተለያየ አይነት ደግሞ እጅግ ብዙ ናቸው። ጠቅጠቂኒሳፊ ኩፈኒሳገሩ ርግርጉና አቋሪው ሶጊደ ተመለ ሂናሪቶመለ ጨው ይሆናሉ እንጂ አይድኑም። ጠቅጠቂኒሳፊ ረግረጉና ኩፈኒሳገሩ አቋሪው ሶጊደ ተመለ ጨው ይሆናሉ እንጂ ሂናሪቶመለ አይድኑም ወይ ደግሞ አይፈወሱም። የጥሬ ወይ ውሃ ያልሆነ ዮኪን ቢሻን ከንታ ወይ ውሃ የሌለው ወይ ቢሻን መፍኬሳን ቃል ወይ ደግሞ ደረቅ ያልሆነ ወይ ደግሞ ጎጎጋ ከንታ ምንም አይሆኑማ። ሆማ ሂንተው ምን ይሆናል? ማልታ እዛው ይቀራል፣ አቸዋታ አይለወጥም። እንጅጅረው ይሄ ውሃ የማይለውጠው ነገር አለ እንዴ? ቢሻንኩን ከንጅጅር ግራ አይለቀዳ ይሄ ውሃ ያለበት ቦታ ግን ቢሻንኩን በከ ጅሩ ገሩ ወኛ ይገባና ቢሻን ለቦት ብላት ገለ ይለውጣል። እንጅጅራ ነገር ግን ገሩ ወይ ደረቅ ዮኪን ጎጎጋ ወይ ውሃማ ያልሆነ መሬት ቢሻን ከመፍኬሳን ቀመዳት ጨዋማ የሆነ አሻቦ ከንተኤ ግን ገሩ አይለወጥም፣ እንጅጅረው እንደዛው ይቀራል። አክስመት ሀፋ የገሌ ቦዴ እንደዚህ ካለ በኋላ ቀርቀረ ለግቻ ገረሲ ፊገረና በወንዙ ጫፍና ጫፍ ሙክት ይሳ ብዙ ዛፎች አይናቸው የተለያዩ አይነቶች አሉ። ቢሻን ለግቻ ይገቡል ቁላ ኬሳ ዋንበው
ይሄ ከቤተ መቅደሱ የሚወጣ ይሄ ውሃ ሃሌሉያ ሃሌሉያ ቢሻን ለብቻ እንደው ኩላ የሰዋው የወንዙ ውሃ ከቤተ መቅደሱ ደግሞ ንጹህ ከሆነ ቦታ ስለሚወጣ ሙኬቲን ሱኒ እነኚህ እንጨቶች ወይ ዛፎች ይነጫል ባልዲሳኒ ይነጫል ገደማዊ በዛኝ ቅጠላቸው አልረገፈም ባልዲሳኒ ይነጫል ቅጠላቸው አልረገፈም ባልዲሳኒ ይነጫል ቅጠላቸው አይረግፍም ይላል የአማርኛው ናኖ ከኛም ያባኖሮን ያሶክኖጅኒ እንኩን ቲኮዝ ወርፋለስ ይነጫል ሚንስ ይረግፋል ማለት ነው ግን ትክክለኛው የሚለው ይነጫል አይረግፍም ይላል ይነጫል አይረግፍም ጂያዲያንስ በየወሩ ይጀኒ ወለቱ ወለ ፍሬ ያፈራሉ እንጂ ይነበን አይደርቁም እንጂሳኒ አይኑም ወይ ደግሞ ፍሬያቸው ለመብል ባልዲሳኒሞ ቅጠላቸው ደግሞ ኦሪቻ ሚታ ለመድኃኒት ይሆናል ናንቼ ለነብችቼ አለኝ ሰውየው የገብችነት ያሰው ሱኒ የሚናገረኝ ይሄ ተናገረው ኤርጋ ከረይና አንገደ ከነነት ዱበቴ ይህን መልእክት ተናገር ብሎ ተናገረኝ ሙኬት ይጅሮይ ዛፎቹ አሉ አለ ሙኬት ኩንሞ እነዚህ ዛፎች ቪታሚን ጋና ከት ይወል ወንዝ አጠገብ በግራና በቀኝ ይሄዳሉ አለ ዳቄት ዲሻንጂ ይሄ ውሃ ሄዶ ሙኮታ ይየቆረን ተንከና እነኚህ ፍሬ የሚያፈሩ ዛፎች ዛሬ ቆረቹ ማናም ከኖሩ ከና ቅጠላቸው ለመድኃኒት የሚሆነው በጣም ተፈላጊ የሆኑ ዛፎች ባየ ሙኬቲ በርባደመ ይጥፊና ልታዛሰከ በምስጢር ይናገረዋል የሞም ሱራን ልታዛሰከ በሰውኛ ዘይቤ ይናገራቸዋል ዳቄት ሄዶ ይላል ቢሻንጂ ለገሳን ሶሩ ሰነት ቀለየው መከሙ ውሃው ደግሞ ወደ ወንዙ ሲቀላቀል ወዲያውኑ የመሰልት ሙኮን ኩኒ እነዚህ ዛፎች ወዳት ከኒ ገበረቻት ወይ በአመት ፍሬ የሚያፈሩ ወዳለበት ተገበረ ከንትወይ 2 አመት ፍሬ የሚያፈሩ አንተ እንዳቋ በሻ አስጋሪ የሆነ በአበሻ እንደ አበሻ ዶሮ አስጋሪ አስጋሪ የሆነ በረከት በኢየሱስ ስም ዛሬ የተነቀለ ይሁን። አሜን በሉ። የአበሻ ዶሮ እንዲህ ታደርጋለች፣ ትበላለች፣ ትለቅማለች። ይህ ሁላ ስታረግ ዛሬ እንቁላል ትጥላለች። ዶሮ እንቁላል መጣል ጀመረች ብለህ እቁብ ትገባለህ። አንተ ሳታውቅ አንድ ቀን ብቻ ጥለህ አንድ ሳምንት ደግሞ ታቋርጣለች። ለቤታቸው የገባ እግዚአብሔር አሜን በል። ሄደ እንደዚህ ታደርጋለች። አንድ ሳምንት ከቆየች በኋላ እንቁላል ትጥላለች። ጀመረች። ክብር ለእግዚአብሔር ብለህ ደግሞ ትናገራለህ። አንድ 2 ቀን ደግሞ ፍርዶ ጠፋለ እንጅሩ ቅሌስች አየሩ ተመቷል። የተሙ ቅሌስች ሞሩታ ማለት አቀመቃ ኢየሱስ ቅሌሰ ከኒ ነው ሃዳሙ ሲ ኢየሱስ ክርስቶስ ሰው አየርን እንዲመታ የተመታ ይሁን። መልእክት እየተናገርኩ እኮ ነው። ልተነብይ ነው ልበል። ትንቢት ከእግዚአብሔር ዘንድ ነው የሚመጣ። መቃሞፍታ ኢየሱስ ክርስቶስ ኢየሱስ ክርስቶስ እንዲህ አይነት በረከት ከቤት እየተመታ ነው። ከነቦነ እነኚህ የምታያቸው ዛፎች በየወሩ ፍሬ ያፈራሉ። አንዱም አይደርቅም ማለት ነው። አያሳልፉ ምን ዛፍ ነው በየወሩ ፍሬ የሚያፈራ? ቲማቲም ወረ እስራኤል ጀሰሰሊን ወደ ለማ ወረ ቆና ጅርቱ በአመት ነው ተሰበቱ ስለሆነ ተረሳላችሁ
Galanni Yesuus ibaadaw. ክብር ለኢየሱስ ይሁን። Namni leenjii dhabu beekumsa fi fudhatu baay'eensa parsantii 90 dirgoon ishii beekadha. ስልጠና የሚሄድ ብዙ ሰው ለእውቀት ሳይሆን jireenya isaa viizaayyuutti jijjiirra daliin dirgoo ishii gaafasee tokko lafaa tokko immoo wanti gaariin bakka amma xuru tamakkoo በስክሪን አናጋሲስ ነኝና ጀለ እንዲሻይኑ ገደችታም ባየና ሽንቱ ዴቤት ባድ ጎዛ ለካወታ ባሩማን ገሩ ሰልም በቃ አብዛኛው ሰው ስልጠና ሲሄድ ብሩን ነው የሚያወር እንጂ ከዛ የሚያገኘውን እውቀት አይመለከትም። ሁሉ ኢየሱስ ክርስቶስ ይባታው ክብር ለኢየሱስ ለከለ ሁሉ ያከጀ ከነማ ከናካ ሰየ ዱቢ ትለኛ አኒዳጋ ችሩኩኝ ሳምንት እሱ ላይ አንስተን እንጸልያለን። ውስጥ ያለ ተቀብላል የእግዚአብሔር ይፈውሳል በሉ፣ ይፈቃል በሉ፣ ያድናል በሉ፣ ይፈልቃል በሉ፣ ፍሬያማ ያደርጋል በሉ። ኢየሱስ ይችላችኋል። ደጋሚዎችና መተት የሚሰሩ ሰባት ጊዜ ያጽፋሉ። በሆነ ወረቀት የነሱ ወረቀት ላይ 7 ጊዜ እሱን ደጋግሞ ይጽፋሉ። ኮርጆ ነው። ስለ ኤልሳ ነግራቸዋለሁ አይደል? ሶርያዎቹ ወደ ሰማርያ ዘምቶ ሲያስቸግራችሁ የሰማርያ ንጉሥ እንዲህ አለ ለኤልሳ፣ ኤልሳ ታሞ ተኝቷል። የእግዚአብሔር ሰው ወረሩን እኮ ተናገረው። እንደምታደርገው ቁም አለው። አብዝተህ እግርን መሬትን ርገጠው አለው። 1 አለ፣ 2 ርገጥ አለ፣ 3 ርገጥ አለ። የንጉሥ ነገር ደግሞ አጭር ነው።
በቃ ሳይሆን ሳይኮት ይልከታል ሳይኮ ላይ ነው ቶቴ ከመጣ ቶቴ ከነጣ አብዲ ዲዴ ቢቴ ቦጅ ታወደ ይሆና ከይሆና ይሄ ዲዴ ዲዴ ነና ለጀዲ ነው ዲዴ ዲዴ ዲቻቦራ ለጀዲ ማሉ መቃቦ ታየሱስ እንጂ ስትብሉ አጀራው ሁንደ መቃቦ ታየሱስ ባየባቹ ያልካቢያ አይ ገረም ነው አቀራበቴ ኤግዛይት አይ አለ ሲላይ ወዶት ያከበንቴ ይተራቴ አመረ ልትመጣ ብትረቅ ኖሮ ዲኖታ ለወራ ዲነብስቱ ሙሉጭ ወተኔ ሁሉንም ጠላቶችን ትጨርስ ነበር አለ ነብቻ ሁዲ ቴኒስ ሰውዬው አራት ረክቶ ወዶት ባይስተራቴ ብትጨምር ኖሮ ብታበዛ ኖሮ ወገራት ሲደባንደ በኔ አነስክ አሳነስክ እንጂ ሙራስ መሽበለስ ታይኔ ትንሹን ታጠፋለህ አለ ገሩ አቀረ ዘገጣና ሙራስ ሲደላታ ግን እግዚአብሔር ይረዳል ትንሽ ይሁን አረመጣቦታ ኢየሱስ ክርስቶስ ኢየሱስ ክርስቶስ ሲከነሜራ ተሰጥቷ ከሰከይራ ቡርቁ ከንዲዴ ማግለቂያ ያው ከንዲዴ መፍሰስ ያው ያብሻንዲኛ የዮቱማ ፈንዲናቱ ዮተሚዘ ባላቱ ባላተሚዘ ሌላ ዋይ ያረገ ሲረክስ ድራኒ ከንዲሩ ባንዴ ላይ የተቀመጨ ሱሚ ታይትሪሰ ሲረታ ሲራኒ ከንደረጋቹ ባንዴ ላይ የተቀመጠው ኢየሱስ እንዲሻያ አጅረኛ ኩንሲጌሳ ቡርቁ ውስጥ ይፍለቅ ያን ግድቤ ቢሻን ጅሬኛ ገራቆ ኬሳ ፈይነ ቆዲል ጀኔ ኤበ ቆዲል ጀኔ ታጃጅነ ቆዲል ጀኔ ኒቡርቃኒ መቃ ኢየሱስ ክርስቶስን ሲታ ቡርቁናመን ቡርቃ ጌዳ እንደዚህ ትኖሪስት ሴጠን ምንጭን አይቶ ሰይጣን ይያዋዝ እንደት ወጣ አይፈልቅም ወይ ደግሞ አይፈስም ዝም ብሎ ቁጭ ይላል ጂኔኒ ጫንጂኔታ ወረቆባ ቁጭ ወይ ዝም ብሎ የሚኖር ህይወት ችግር አለው አይፈልቅም አይደለም ያልፋል ዳይሬክት ኢንተርፕሪቴሽን ባልሰጠው ግን እንደዚህ ነገር ነው ይቋይና ጫማው ምንም አይሆን እንደዚህ ተቀደቀ ይፊ ኩፋማ ብሻንሱን ሆማይታኔ አከስመት ታአይ እንዲ ማለቁን ኩሉማ ከሳቲ ቡርቁ ኩንገሩ ከቤተ መቅደስ የሚፈልቀው ግን ሄዶ ኢላ በቃ ሚሶማት ይገላል የሆነ ምርጥ ቦታ ይደባለቀው ደግሞ ይቀላቀላል አሁን ሁሉ ሲገዛ ቡቅ ያመና ሚሶማት ይነካ የእግዚአብሔር መንፈስ ካንተ ወጥቶ ወደ ምትሰራበት ቦታ ሄደ አራኬት ይጀድደው ብቻ ካንተ ሸንተመ ጃተመት ይጎዳል አረ 20 ትሪ ብቻ ይሆናል 50 60 ያረጋል ወረቆቂ ከለላ አታምኮች ለወንደምጋ ለወንደምራቱ ከነም አባርዲበኛ ጃንግራቲ ዲዲ ከሚ ዋቀሎ ቢዴሲ ይፋራ ማሬት ነው ካቀረ እግዚአብሔር እንጀራ ይስጥ አሜን በል ሞቱማ አጋን በቃ ኢየሱስ እንደመንደ ጋልቴታ ፈይዴታ ይዘቀበጡት ይጅራሉ ለማከራበኛ ለደብቱ ገሩ ዱብን ዱበልኩስ ፈይዳ ሰላማችን ወብሳት ሰተናው የሚናገረው ቃል ይጠቅማል ራሞን ሹኩዲ ገቢ ቃላ ከይራችሁ ነው አቡሪ ዋቃሲ ከሳ ቡቄሲ ፈይሱ ነው የገበና ጨርስብን የእግዚአብሔር መንፈስ ከውስጥ ይፍለቅ ቲራሲ ያዱ ቆርጫቱ ለላይ ለከቲ መቃ ኢየሱስ ይነፉዱ ዋቃሲ ከሳ ቡቄ ፈይድ ሲፋተው ዳዊት አይሞላ በጌታ በኢየሱስ ክርስቶስ ህይወት የሚሰጠው ውሃ ከውስጥ ይፍለቅ ይባሉ አሜን ያመጣ አሜን በል ከተባሳኪያ ለማዩሪቲ አሜን የሚል ሰው ኩፈማ ቆርቻራቲ ዋቀ የነሞ ተፈይሰ የቦራቲ ወለተ ከንቲ መከተራ አርኪ ዋቀ ዮሲካ Yeah.
Bishaanichi maqaa Yesuusiin ganama kana sii baay'achuu jalqabu. Jireenya keenyatti dabaluu jalqabu. Sababa dambiran namni hafuurri Waaqa sirratti dabaluu jalqabu. Dabaltu malee ሳትጨምር rakkoon kee fayyu. ችግር አይፈወስም። Sirratti dabalamu malee ካልተጨመረብህ dhoqqeensi qabate gadi si lakkisu. Baatii kan taa'ee baatee yaasa. የያዘው ጭቃ አይለቅም።
Hallelujah. Ya ibisandrenya kun. Iya yewa. Akuri kun kun. Iya manifest kedus. Maka kun makana. Karena itu maknas. Ini jangan nyonjat umanda nyonjatan. Iya macam mana ini salah betul. Jirenya maka kun makana pagi sudah desa. Iya beta maknas ye manifest kedus beta maknas ye orang madan gue mafawwas no. Wah hundan kan buta mereka. Bahulum negara itu mau nau. Wajib gara-gara nyonjat juga nau kan. Iya tadi yang serah mesra tu kicau. Nama jenama segitu kan. Sauhono yang nau. Nyuman untuk make pagi sudah. Mana berarti mulut madan gue dah mau Bring out this ability bagi tahu Yesus subhanahu wa taala. Namun make tinama terakhir kebiasaan aku masih kalau gana makan sudah hamukau. Kasar siap zaman pas kalah ilai tanak alaihu. Namun sekian segera. Gan anto standar. Hamba sama satu tingkat. So itu sekarang tu ትንሽ ነው እንጂ Takkan sabar ሲዞዳ አንተ ሲያሰፍር ወይ ሲለካ ኮሎኞ ብረት ያሄ ቁርጭምጭምት ላይ ቀረ አለ። ኑማ ኩመደቆት ይነበር ሲዘኛ 1000 ስንዝር ጨምሮ ሲሰፍር ጅልባን ነገሄ ጉልበት ላይ ደረሰ። አሁን ቢቁነ ፍላችሁ ፊጅኔ አሁን ይሄ ነገር ሊወስደኝ ነው አለ አሉ። ወንት ያመጀኔ ኑማ ኩመደቆት ይነበረቴ አንተ ጨምሮን ብሎ 1000 ስንዝር ክንድ ጨመረ አለ። ሙዲ ነገሄ ጀራ ወገብ ጋር ደረሰ አለ። ቲማሲኒ ጋር ሲኒና አንጀረ ጠጋ በላ ላይ ጋባኑ ኑማ ኩመደቆት ይነበረ ቺሱ ሌላ ተጨምሮ 1000 ክንድ ሲኛ ቡራውን ፊናዋና ዮኬ ፈዲና ቀቡት ገለበትና አደሩ ሲፋታው ካልዋል ነው በስተቀር ከሰጀርኩ ከንጨም ብራን ነገር መሻገር በማንችለው ቦታ አደረሰኝ። እዚህ ሻካይና ግሎሪ ይሄ ማለት ሻካይና የሚለው የእግዚአብሔር ክብር ነው። ሃሌሉያ። በሙላት የሚገለጠው የእግዚአብሔር ክብር ነው። ሁሉም ማለት ከሙላት ነው አቀየው። ሰይጣን ራሴ ከንዲሱ ቢቢ ሰይጣንን አውጥቶ እንግተው አይደለም ማታንኩ ቢከረቢታ ማኝ ሰይጣን ቢጋ ከንዲሱ ቢቢ አስመታትን አድሎ ሌላውን እንግተው አይደለም ዲነግዴስ ታጋዲለስ አገልግሎት ፈያኔስ ጤንነት ሆጂጌስ ኢጆሌጌስ መነጌስ ያጌስ ለባጌስ ፈይሱ ከንደው ገለመ ከነውን ፊልቸት ገሉ ሲፋተው ነው ስለዚህ ክብር መግባት ይሁንላችሁ። ሙላት የሆነ ነገር ሁሉም ዋንተ የሚወስድ ነገር ዋና መሁለት ወይ ካላለው ነገር ማቶዳበት ወደ አስተበለ ከሳባው እንደንዴ ኤላ ዲነዴ ከሳባለት ገለመ ከነች ሲዲለ ለባጌስ ፈያ ከሳባው እንደንዴ የት ገለመ ከነች ሲዲለ ለባጌስ ኤላ ፊነበት ከሳዲና ወል ፊነ ከሳባው እንደንዴ የት ሲዲለ ለባጌስ ኤላ ተጋዲለ ከሳባው እንደንዴ የት ሲዲለ ለባጌስ የሮዳጉ ጀቀደልቲ ሁሉም ትፈያ እናንተ ላይ እጅ ላይ ቢዝነስ እዛው ያለው ጤንነት እዛው ያለው አገልግሎት እዛው ቅድስና የማይሸነፍ ክብር ነው። ሁልፍና ሞታ ልክ
ፍልፍሉ በጣም በቃ ተርፎ ሲሄድ እረደር ቤጋፈ ጉቱ እረዳንገላ ራሃፋ ጋፈተው ጉቱማ ጅሬኝነቴ ፈይሳል ሙሉ ህይወት ይፈውሳል። ጅሬኝኬ ጉቱን ይፈይዳል ህይወት ሙሉ ይፈወሳል በሉት። ያ ቢሻን ጅሬኛ ከናኒ ጀዳን ጅሬኝኬ ጉቱማን ሳይዳን ሙሉ ይፈይዳል ማለት ተበላ ይፈይዳል ሁሉም ሞጀዳኒ ሐጣታ ሰጅዲና ገራኬ ከሳና ጀዲና ይቡርቃኒ አቡር ቺደኒ አቡር ዋናዮ ቺደኒ ሃሌሉያ ኤላ ትሉሞ ሲባባቱ ሱሩዳሞ ሲባባቱ ጋር ሲታኒ ገራኬ ከሳኒ ይቡርቃ ትንሽ ነገር ይምሩካ ልክ የና ቡርቁ ጅሬኒኬ አማ ማዳቻ ማፍለቅ ሲጀምር ህይወት ደግሞ በዛ መጠን ሆነ። ካራቴ ባራት ያቶስ ፓያ ወር ጅሬኒኬ አመራ ሙዶ ብቻ ተይኩ ህይወት አሁን በብዙ ችግር የተያዘው ይፋያ ይፈወሳል። አካስ ወዳላ ካብሻንች ያው ማለት በሚፈሰው መንገድ ሁሉ ይፈይሳል ይፈውሳል። ሜናም ፈየጀ ተበላቲ ሜናም ፈየጀ